ኢራን እስከ 4000 ኪሎ ሜትር የሚደርስ የረጅም ርቀት ሚሳኤሎችን ማስወንጨፏ ተጠቁሟል። በመካከለኛው ምስራቅ በኢራንና በእስራኤል መካከል ያለው ግጭት እየተጠናከረ ባለበት ወቅት ኢራን ረጅም ርቀት የሚሸፍን አዲስ የሚሳኤል አቅም እንዳሳየች የሚገልጹ ሪፖርቶች ወጥተዋል። አንዳንድ ምንጮች ይህ ሚሳኤል እስከ 4000 ኪሎ ሜትር ወይም ከዛ በላይ ርቀት ሊሸፍን እንደሚችል ጠቁመዋል። ይህ ሪፖርት በተለይ በህንድ ውቅያኖስ ውስጥ ባለው የዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ዲያጎ ጋርሲያንን ለመምታት ሙከራ እንዳደረገች ተረጋግጧል። አንዳንድ ምንጮች ይህ ሚሳኤል ከቀድሞ 2000 ኪሎ ሜትር የመሸፈን አቅም በጣም እጅግ እንደሚልቅ በመግለጽ ኢራን የጦር አቅም እያጠናከረች እንደሆነ ገልጸዋል። እንዲሁም አንዳንድ የእስራኤል ወታደራዊ ምንጮች እነዚህ ሚሳኤሎች እንደ ለንደን፣ ፓሪስ ወይም በርሊን ያሉ የአውሮፓ ዋና ከተሞችን መምታት እንደሚያስችላት ገልጸዋል። ይህ እድገት ግጭቱ ከመካከለኛው ምስራቅ ውጪ ወደ ዓለም አቀፍ ደረጃ ሊስፋፋ እንደሚችል የሚያመለክት መሆኑ ተጠቁሟል።